ሰላም እንደምን አላችሁልን ውድ የቻናላችን ቤተሰቦች። በዓለም ላይ እጅግ ተወዳጁና ብዙ ተከታታዮች ያሉት የእንግሊዝ ፕሪሚየር ሊግ የሚጀመርበት ቀን ታውቋል። የ2026-27 የእንግሊዝ ፕሪሚየር ሊግ የውድድር ዘመን የሚጀምርበት ቀን አርብ ኦገስት 21 2026 ወይም ደግሞ በእኛ አቆጣጠር ነሐሴ 18 2018 የሚጀምር ሲሆን የመጨረሻው የጨዋታ ሳምንት ደግሞ እሁድ ሜይ 30 2027 ወይም ደግሞ ግንቦት 22 2019 ላይ ሁሉም ጨዋታዎች በተለመደ ሁኔታ በአንድ ሰዓት ተጀምረው እኩል ይጠናቀቃሉ። ሊጉ በዚህ ውድድር ዘመን ካለፈው ዓመት 2025-26 በአንድ ሳምንት ዘግይቶ ይጀምራል። ይህ የሆነበት ምክንያት ደግሞ የዓለም አቀፉ የእግር ኳስ መርሃ ግብር በጣም የተጨናነቀ በመሆኑ የሊጉ አስተዳዳሪዎች ለተጫዋቾች እረፍት እና ደህንነት ቅድሚያ ስለሰጡ ነው። በኦገስት 21 መጀመሩ ካለፈው የውድድር ዘመን ማብቂያ በኋላ 88 ቀናት ሙሉ እረፍት እንዲሁም የፊፋ ወርልድ ካፕ 2026 ፍጻሜ ከተደረገ ከ32 ቀን በኋላ የሚደረግ ይሆናል። የሊጉ ማጠቃለያ ቀን ቅዳሜ ጁን 5 2027 ከሚደረገው የዩኤፋ ቻምፒዮንስ ሊግ ፍጻሜ አንድ ሳምንት ቀደም ብሎ የሚካሄድ ሲሆን ይህ የ2026-27 የውድድር ዘመን 33 የሳምንት የመጨረሻ ቀናት እንዲሁም ደግሞ 5 የሳምንቱ አጋማሽ ቀናት ወይም የስራ ቀናት የጨዋታ ክፍለ ጊዜዎችን ይይዛል። በክሪስማስ እና ኒው ይር የበዓል ወቅት በተጨናነቀው ዓለም አቀፍ መርሃ ግብር ምክንያት ለክለቦች በተገባው ቃል መሰረት ማናቸውም ሁለት ተከታታይ የጨዋታ ሳምንታት በ60 ሰዓት ልዩነት ውስጥ እንዲደራረቡ አይደረግም። የእንግሊዝ ሊጎች የዓመቱ የጨዋታ መርሃ ግብር ወይም ፊክስቸር ሙሉውን የጨዋታ ዝርዝር ማዘጋጀት ወደ ግማሽ ዓመት ገደማ የሚፈጅ እጅግ ጥንቃቄ የተሞላበትና አድጋሚ ሂደት ነው። ይህ ሂደት በከፍተኞቹ 4 የሊግ እርከኖች ማለትም ቶፕ 4 ዲቪዥን ውስጥ የሚደረጉ 2036 ጨዋታዎችን በአግባቡ ማደራጀትን ያካትታል። ይህንን ውስብስብ መርሃ ግብርም ለማውጣት በዋናነት የሚከተሉት ቁልፍ ነገሮች የሚከናወኑ ናቸው። የመጀመሪያ የሆነው ደግሞ ተከታታይ የሜዳ ውጭ ጨዋታዎችን ማስቀረት ነው። ማንኛውም ክለብ በተከታታይ ከሁለት ጊዜ በላይ ከሜዳ ውጭ ወይም ደግሞ በሜዳው እንዲጫወት አይደረግም። ሁለተኛ ነገር ደግሞ የከተማ ተቀናቃኞችን መርሃ ግብር ማስተካከል ነው። በአንድ ከተማ የሚገኙ ተቀናቃኝ ክለቦች ማለትም አርሰናል እና ቶተንሃም ወይም ደግሞ ማንቸስተር ሲቲ እና ማንቸስተር ዩናይትድ መውሰድ ይቻላል። የጸጥታንና የትራፊክ መጨናነቅን ለመቀነስ በአንድ ዓመት ውስጥ በአንድ ቀን ሜዳቸው ላይ ጨዋታው እንዲኖራቸው አይደረግም። ሶስተኛ ነገር ደግሞ የጉዞ ርቀትን ማስቀረት ነው። በተለይም በበዓላት ወቅት ወይም ደግሞ ቦክሲንግ ዴይ እና ኒው ይር ደጋፊዎችና ተጫዋቾች ረጅም ርቀት እንዳይጓዙ የቅርብ ክለቦችን እንዲያገኙ የሚያደርግ ሂደት ነው ማለት ነው። ሂደቱ የሚጀምረው ገና የውድድር ዘመኑ ሳይጠናቀቅ በፈረንጆቹ ጥር ወር አካባቢ ሲሆን ልዩ የኮምፒውተር ሶፍትዌር እና የክለቦች እንዲሁም የፖሊሲ አስተያየት ሰጪዎችን አስተያየት በመጠቀም እስከ መጨረሻው የሚዘልቅ ይሆናል ማለት ነው። በዚሁ ደግሞ ኦገስት 21 የሚጀምረውን ጨዋታ ስንመለከት ኦገስት 21 ወይም ደግሞ ነሐሴ 18 አርሰናል ከአዲስ ካዳጊው ከኮቬንትሪ ሲቲ ጋር የሚያደርጉት ጨዋታ የ2026-27 የእንግሊዝ ፕሪሚየር ሊግ መጀመር ያበስራል። እንደሚታወቀው ሁለቱም ክለቦች የሊጎቻቸውን አሸንፈው ነው ማለት ነው ወደዚህ ጨዋታ የሚመጡት። አርሰናል የፕሪሚየር ሊጉ ሻምፒዮን ሲሆን ኮቬንትሪ ሲቲ ደግሞ የቻምፒዮንሺፑ አሸናፊ በመሆን ወደዚህ እርከን ወደ እንግሊዝ ፕሪሚየር ሊግ ከፍተኛው እርከን ማደግ ችሏል። በዚህም መሰረት አርሰናል ከኮቬንትሪ ሲቲ የሚያደርጉት ጨዋታ አርብ የሚደረግ ሲሆን ቅዳሜ ደግሞ ሌሎች ጨዋታዎች ቀጥለው የእንግሊዝ ፕሪሚየር ሊግ አንደኛ ሳምንት ይቀጥላል ማለት ነው። ብሬንትፎርድ ከቶተንሃም፣ ኤቨርተን ከክሪስታል ፓላስ፣ ሁል ሲቲ ከማንቸስተር ዩናይትድ፣ ኢፕስዊች ታውን ከሰንደርላንድ እንዲሁም ደግሞ ኖቲንግሃም ፎረስት ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ደግሞ ቅዳሜ ቀን የሚደረግ ሲሆን ሌሎች ቀሪ 3 ጨዋታዎች ደግሞ እሁድ ቀን ይደረጋሉ። ማለትም ብራይተን ሆቭ አልቢዮን ከአስቶን ቪላ፣ ማንቸስተር ሲቲ ከቦርንማውዝ፣ ኒውካስትል ከሊቨርፑል የሚያደርጉት ጨዋታ የእሁድ ምሽት የመጨረሻ ጨዋታ ሲሆን ከዛ በተጨማሪ ደግሞ 10ኛው ጨዋታ የሚደረገው ሰኞ ምሽት በክራቨን ኮቴጅ ፉልሃም ከቼልሲ በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት ይጠናቀቃል። በዚህም ደግሞ የእንግሊዝ ቶፕ 6 ትራዲሽናል ቶፕ 6 የሚባሉትን ማለትም አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እና ቶተንሃም የሚኖራቸውን የመጀመሪያ 5 ጨዋታዎች እንመለከታለን። ከአምኖ ሻምፒዮን አርሰናል ስንጀምር ቅድም ማንሳት እንደቻልነው የቻምፒዮንሺፑ አሸናፊ የነበረው የፍራንክ ላምፓርዱን ኮቬንትሪ ሲቲ በመጀመሪያ እንግሊዝ ፕሪሚየር ሊግ ጨዋታቸው ሲያገኙ ከዛ በመቀጠል ደግሞ የኡናይ ኤምሬውን አስቶን ቪላ ያስተናግዳሉ። ከዛም ደግሞ በቼልሲ ሜዳ ሄደው የዣቪ አሎንሶን ቼልሲን ይገጥማሉ። ከዛ በመቀጠል ደግሞ ሰንደርላንድን በአራተኛ ሳምንት የሚያገኙ ሲሆን በአምስተኛ ሳምንት ደግሞ ሴጉልስ ወይም ደግሞ ብራይተን ሆቭ አልቢዮንን
የሚያስተናግዱ ሲሆን ወደ ማንቸስተር ዩናይትድ የመጀመሪያ 5 ጨዋታዎች ስንመለስ ደግሞ እንዲሁ እንደ አርሰናል ሁሉ አዲስ አዳጊውን ወልቭስን በመጀመሪያ ሳምንት ጨዋታ የሚያስተናግድ ሲሆን ሁለተኛ አዲስ አዳጊውን ኢፕስዊች ታውንን ደግሞ በሁለተኛ ሳምንት የሚያስተናግድ ይሆናል። በሶስተኛ ሳምንት ደግሞ ኤቨርተንን ከሜዳው ውጪ ሄዶ የሚገጥም ሲሆን በአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ የማንቸስተር ደርቢ ይኖራል ማለት ነው። በዚህም ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ በአራተኛ ሳምንት የሚጠበቅ ይሆናል። በአምስተኛ ሳምንት ደግሞ ማንቸስተር ዩናይትድ ከፉልሃም ጋር ጨዋታቸውን የሚያከናውኑ ይሆናል። የማንቸስተር ሲቲን ጉዳይ ስንመለከት ደግሞ ማንቸስተር ሲቲ ጨዋታውን የእንግሊዝ ፕሪሚየር ሊግ 2026-27 የውድድር ዘመን የሚጀምረው ከቦርንማውዝ ጋር ጨዋታውን በማከናወን ይሆናል። ከዛም በመቀጠል ደግሞ ከክሪስታል ፓላስ ጨዋታ ቀጥሎ በሶስተኛው የእንግሊዝ ፕሪሚየር ሊግ ሳምንት ማንቸስተር ሲቲ ኮቬንትሪ ሲቲን ያስተናግዳል። እንዲሁ ቅድም ማንሳት እንደቻልነው በአራተኛ ሳምንት ደግሞ ከማንቸስተር ዩናይትድ ጋር የሚገናኝ ሲሆን በአምስተኛ ሳምንት ደግሞ ሰንደርላንድን የሚያስተናግድ ይሆናል። ወደ ሊቨርፑል መርሃ ግብሮች ስናቀና ሊቨርፑል የመጀመሪያ ሳምንት ጨዋታውን የሚያደርገው ቅድም ማንሳት እንደተቻለው ከኒውካስትል ጋር ሲሆን በቀጣይም ደግሞ ከኖቲንግሃም ፎረስት ጋር በሜዳው ጨዋታውን የሚያደርግ ይሆናል። ከዛ በመቀጠል ደግሞ አዲስ አዳጊው ኢፕስዊች ታውንን ሲያስተናግድ ከዛም በመቀጠል ደግሞ በአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ፉልሃምን ያስተናግዳል። በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ደግሞ ቦርንማውዝን የሚያስተናግድ ሲሆን የቼልሲን ጉዳይ በዚሁ ስናነሳ ቼልሲዎች በመጀመሪያ ሳምንታቸው ፉልሃምን ያስተናግዳሉ። በሁለተኛ ሳምንት ደግሞ ብራይተን ሆቭ አልቢዮንን የሚገጥሙ ሲሆን ከዚህም በተጨማሪ በሶስተኛ ሳምንት ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል፣ በለንደን ደርቢ ማለት ነው። በአራተኛ ሳምንት ከሁል ሲቲ ጋር ጨዋታቸውን የሚያደርጉ ሲሆን በአምስተኛ ሳምንት ደግሞ ከብሬንትፎርድ ጋር ጨዋታቸውን በመቀጠል ወደ መርሃ ግብራቸውን ያከናውናሉ። ወደ መጨረሻው ቶፕ 6 ክለብ ወደ ቶተንሃም ስናመራ ደግሞ የመጀመሪያ ጨዋታቸውን ከብሬንትፎርድ ጋር ከሜዳቸው ውጪ ያደርጋሉ። ሁለተኛ ጨዋታቸውን ደግሞ በሜዳቸው ከኒውካስትል ጋር እንዲሁም ሶስተኛ ጨዋታቸውን ከኖቲንግሃም ፎረስት በሜዳቸው ውጪ ከዛም በመቀጠል ደግሞ ከኤቨርተን ጋር በሜዳቸው አምስተኛ ጨዋታቸውን ደግሞ ከአስቶን ቪላ ጋር እንዲሁ በዋይት ሃርት ሌን ወይም ደግሞ በሜዳቸው የሚያደርጉ ይሆናል። ውድ አድማጮቻችን ነሐሴ 18 የሚጀምረው የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሁኔታ ካነሳን እነዚህ ታላላቅ ክለቦች ደግሞ መቼ እርስ በርስ ይገናኛሉ የሚለውን የአመቱን ፊክስቸራቸውን ልናይ ወደድን። የመጀመሪያው ተጠባቂ ትልቅ ጨዋታ የሚሆነው አርሰናል ከቼልሲ የሚያደርጉት ነሐሴ 30 የሚደረግ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ከዛም በሳምንቱ መስከረም 2 ቀን ማንቸስተር ዩናይትድ በማንቸስተር ደርቢ ከማንቸስተር ሲቲ ጋር በኦልድ ትራፎርድ የሚገናኙ ሲሆን መስከረም 30 ሊቨርፑል ከማንቸስተር ሲቲ ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። ከዛም በመቀጠል አርሰናል ከሊቨርፑል የሚያደርጉት ጨዋታ ጥቅምት 21 የሚደረግ ሲሆን እንዲሁ ህዳር 12 ደግሞ ሊቨርፑል ከማንቸስተር ዩናይትድ ጋር ይገናኛሉ። አርሰናል ከማንቸስተር ሲቲ ድጋሚ ህዳር 19 እንዲሁም ደግሞ ህዳር 26 ሁለት ትልቅ ጨዋታዎች ይደረጋሉ። ቼልሲ ከሊቨርፑል እና ቶተንሃም ከአርሰናል በኖርዝ ለንደን ደርቢ ሲገናኙ ጥር 15 ደግሞ ማንቸስተር ዩናይትድ ከሊቨርፑል፣ ጥር 22 ማንቸስተር ሲቲ ከአርሰናል፣ ጥር 29 አርሰናል ከሊቨርፑል፣ የካቲት 20 ማንቸስተር ዩናይትድ ከአርሰናል፣ መጋቢት 4 ቼልሲ ከአርሰናል፣ መጋቢት 11 ማንቸስተር ሲቲ ከማንቸስተር ዩናይትድ እንዲሁም ሚያዝያ 23 እንዲሁ ሁለት ተጠባቂ ጨዋታዎች ሲኖሩ አርሰናል ከቶተንሃም እና ሊቨርፑል ከቼልሲ የሚያደርጉት ጨዋታ ይጠበቃል። ከዚህ በተጨማሪ ደግሞ ሌላው ትልቅ ጨዋታ የአመቱ ትልቅ ጨዋታ ተብሎ የሚጠበቀው የቶፕ 6ዎች ጨዋታ የሚሆነው ሚያዝያ 30 ማንቸስተር ሲቲ ከሊቨርፑል በሚያደርጉት ጨዋታ ይጠናቀቃል ማለት ነው። በዚህም የ2026-27 የእንግሊዝ ፕሪሚየር ሊግ መርሃ ግብር የምናደርገው ዘገባ የሚጠናቀቀው የፋይናል ዴይ ፊክስቸርን ወይም ደግሞ መርሃ ግብርን በማንሳት ነው። በዚህም መሰረት አርሰናል ከብራይተን፣ አስቶን ቪላ ከስፐርስ፣ ቼልሲ ከብሬንትፎርድ፣ ኮቬንትሪ ከኖቲንግሃም ፎረስት፣ ክሪስታል ፓላስ ከሊድስ፣ ሁል ሲቲ ከኒውካስትል፣ ኢፕስዊች ታውን ከኤቨርተን፣ ሊቨርፑል ከቦርንማውዝ፣ ማንቸስተር ዩናይትድ ከፉልሃም እና ሰንደርላንድ ከማንቸስተር ሲቲ በሚያደርጉት ጨዋታ የሚጠናቀቅ ሲሆን አሁን ላይ እየወጡ ባሉ ዘገባዎች ከሆነ በመጀመሪያው 5 ጨዋታዎች መሰረት እንደ ማንቸስተር ዩናይትድ ቀላል ፊክስቸር የገጠመው የለም የሚል አስተያየት እየተሰጠ ይገኛል። በዚህም እንግዲህ ስካይ ስፖርት ላይ መመልከት እንደተቻለው ማንቸስተር ዩናይትድ እና ማይክል ካሪክ አዲሱን የፕሪሚየር ሊግ ዘመን ቀለል ያለውን ፊክስቸር ይዘው ይጀምራሉ ተብሎ ይጠበቃል። ውድ አድማጮቻችን ለእናንተስ ቀለል ያለ 5 የመጀመሪያ ጨዋታ የሚያደርገው የትኛው ቶፕ 6 ክለብ ነው? ከዚህም በተጨማሪ ደግሞ የፕሪሚየር ሊጉ አሸናፊ ማን ሆኖ የሚጨርስ ይመስላችኋል? ይህንን አስተያየታችሁን በኮሜንት መስጫ ሳጥናችን ብጽፉልን ይደርሰናል። ቪዲዮ ከተመቻችሁ ላይክ እያደረጋችሁና እንዲሁም ሼር በማድረግ ለወዳጆቻችሁ እያደረሳችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ፕሮግራማችንን በዚህ ጨርሰናል። እናመሰግናለን። ባይ ባይ።